በዱሩ ሳሙና ነበር የምታጠበው። አሁን ግን ይሄው ኖርማል የልብስ በልታለች። እና ፀጉሬ እንዴት ይመስላችኋል? ወይኔ ጋድ ፕሊዝ። እዛ ድረስ እየሄድኩኝ ፀጉሬን የምሰራው ይሄንን ስለምፈልግ ነው። ፀጉሬን ጤና ስለምፈልግ ነው። እንደዚህ ራሱ መስራት ለምትፈልጉ ማለት ነው። አሁንም እርጥብ ነው ሻሉ አንገትሽ ላይ አርጌ ፎጣ ምን ምንም Bonjour. Hi. ፀጉሬ ምን አሰብ አቮካዶ ልቀባው ዛሬ ገና አንድ ሳምንት ነው፣ ግን ዝናብ መጥቷል። ገና አሁን ነው ከእንቅልፌ የተነሳሁት። ብድግ አልኩ አቮካዶ ሳይ ለምን አልቀባውም የሚል ሀሳብ መጣልኝ እንዲሁ ዝም ብሎ እና አልተበላሽም ብላችሁ ታስባላችሁ? ይደረግም እንደዚህ እኔ እኮ ሊታጠብ ሲል እኮ የሚያምረው ነገር አይገርማችሁ? ባለፈው ፎቶ እንነሳ ነበር እና ተበላሽቶ ነበር። አሁን የት እንዴት እንደሚያምር ግን ልታጠብ፣ ምክንያቱም አሁን ነፃነት የለኝም። ዝናብ አሁን ደግሞ ትክክለኛው ክረምት ይዘጋል። ፀጉር እንትን ለማለት የተኛችበት ቤንች ነው 12 ሰዓት ነው በነገራችን ላይ። ብዙ ሰዎች ዛሬም እንደተለመደ ስራ ቀርተን ስራ ቀረው ይዘው አሁን ፍሮንት ኦፊስ እና ዌተር ላይ ስለሆነ ብዙ ስለዚህ ሄዶ ቁጭ ብሎ በልቶ መምጣት ነው ያለብን። ግን አይደለም እና አንዳንድ ቀን መዝለል የዌት ሊሚት አለው እና በቃ እንዳያችሁት አቮካዶና ካስተር ኦይል ቀላቅዬ ነው የምጠቀመው፣ ሁለቱም ብቻ ማለት ነው ትሪትመንት። ይሄ ለኔ ፀጉር አይበቃም፣ በጣም ትንሽ ነው፣ ግን ያው እንሞክራለን ለማዳረስ። ሶስቴ በሉት የተሰራሁት፣ ሁለቴ ነው። አንዱን ዌቭ፣ ከዛ በማግስቱ ድጋሚ ዌቭ፣ ከዛ አሁን ኤክስትራ እና በሳት ይጎዳል ላይ ይጎዳ የሚለውን ፀጉሬን እናያለን። ግን እስከ ዛሬ አመት ድረስ አልሰራም ታያላችሁ። ፀጉሬን አሁን ለመንከባከብ ወስኜና ቆርጬ ተነስቻለሁ እና ከርሉ ይበላሻል ላይበላሽም እሱ ነው አሁን እያሰጋኛለሁ። እና ይሄንን እንትን ነው ማደርገው፣ ከታጠብኩት በኋላ ከርል ነው ማደርገው። አሳያችኋለሁ። ለክረምት የሚሆን አሪፍ ሄር ስታይል ነው፣ በጣም የሚያምር እና ታዩታላችሁ ምን እንደምሰራው አብረን ነው። ስታይል አይ ዶንት ኖ ከዚህ ቪዲዮ ጋር አይመስለኝም፣ ኔክስት ነው የሚሆነው። ስለዚህ ቁጭ ብላችሁ ትከታተላላችሁ አይመስላችሁ?
ከዚህ በላይ ይበቃዋል። ከተረፈ እያየን ብንጨምር ይሻላል። አይዳረስልን ትንሽ ነው። የተበላሸውን አውጥቼ እንዴ ተበላሸ ነው አቮካዶ እኮ ለፀጉር ይላሉ። እንዴ የተበላሸ ነው ፀጉሬ ላይ ከማረግ ባላረግስ? የተበላሸውን ጣልኩትና ለምን ይሉኛል። እና ከርሉ እንዳይበላሽ እየጸለይኩ ነው። እሳት በጣም አብዝቼበታለሁ እንደነገርኳችሁ። እኔ አልሰራም ከስንት አንዴ እና ለክረምት የሚሆን ሄር ስታይል የፀጉሬ እንኳንም አላቆየሁት እና ለክረምት የሚሆን ሄር ስታይል በደንብ አሳያችኋለሁ። ሰብስክራይብ እያደረጋችሁ ቻናል እና ምን ልላችሁ ነው፣ ሰብስክራይብ አድርጉ ልላችሁ ነው የመጣሁት። ፀጉራችሁን በተለይ ማሳደግ መንከባከብ የምትፈልጉ ቪዲዮ ስሪልኝ በሉን፣ እሰራላችኋለሁ በደንብ። ጋይስ አያችሁት? ከርሉ ገና ካሁኑ ውሃ ሳይነካ እየተመለሰ ነው። ከዛ ስታጠቡ ደግሞ ታይታላችሁ። ዳትስ ዋይ ከዚህ እዛ ድረስ እየሄድኩኝ ፀጉሬን የምሰራው ይሄንን ስለምፈልግ ነው። ፀጉሬን ጤና ስለምፈልግ ነው። እዩት፣ አያችሁት? ሁላ ሲያምር ከርሉ እውነት። እና ለዚህ ነው እዛ ድረስ እየሄድኩኝ የምሰራው ከስንት አመቴ ጀምሮ። በቃ እዛ ነው የምሰራው። በቃ ፀጉሬን ስትሰራ እዛ ነው የምሰራው ሁሌም። ሰፈር አንዳንዴ እንዲሰቸኩል ሄድሽ ተሰሪ አሪፍ ናቸው ምናምን እያሉኝ እሄዳለሁ፣ ግን አሪፍ አይደሉም ነው እንጂ እንደዛ ሄጄ አውቅ ይሆናል። ሁለቴ ማስታውሰው ሁለቴ ሰፈር እንደተሰራ አስታውሳለሁ። እና ለዚህ ነው ገና ውሃ ሳይነካው እንግዲህ ስታጠበው እናንተም ስለው ደግሞ አስቡት እሰቡት እንዴት ሊሆን እንደሚችል። ለዚህ አድርጌ በምላስ ይዘው ስንት ደቂቃ ላቆይና ልታጠብ። ከዛ ይናቀባዋለሁ ታጥቤው። ከመቼው ሂናው እንዳለቀ ባላውቅም ግን ሂና እንቀባዋለን ፀጉራችንን ዛሬ። አሁን አቮካዶ በካስተር ኦይል ተቀብቼ ነው። እሱን ከታጠብኩ በኋላ ይሄ ብዙ ነው ለመቀባት ያሰብኩት ማለት ነው። ሙሉ ሳይሆን ጫፍ ጫፉን፣ ከዛ ከስር አናት ነው። በቃ ከዛ ያው ሻይ እናደርጋለን። ይሄ ነገር ብዙ ነው ምንድነው? ቆይ በኋላ ችግር እንዳይፈጠር ግን ኦኬ እንትን አድርጌ እቀባዋለሁ እንዳይቀጥል። ግን ወይ ዝም ብዬ አላደረግኩትም። ለምንድን ነው ግን በሻይ ቀላቅሉት የሚባለው ታውቃላችሁ? ሻይ ቀይ ስለሆነ ያቀላዋል ብለው ነው ያቀላዋል ነው ይመስለኝ። ይጓጉላል እንዴ ነገር ሲያስጠላ ግን ሽታው። ይሄ
ትክክለኛ እንትን ነው ከድር የመጣ ነው። እዚህ ያለው የሆነ ግራቫ ምናምን የሚያደርጉበት ይመስለኛል ታስባቸው። እዚህ የሚሸጡት የሆነ ዝም ብሎ ቀሲልም ሂናም ያመኛል እንዴ እጅሬ ነካል እጅሬ ይጠርግላችኋል። ይይዛል እኮ በጣም ምን ልላችሁ ነው መሰላችሁ? አዎ እዚህ የሚሸጠው ሂና ዝም ብለው አረንጓዴ ቅጠል አድርቀው ከተውበት ነው። ቀሲል ራሱ የዋይፋይ በቴሌ ብር ነው የሚከፈለው መሰለኝ። ምን ነው ለምን ፈለክ? በቴሌ ነው የሚከፈል። እና በዛ እዚህ ያለው ብዙ ማያስተማምን ልላችሁ ነው። አሁን በደንብ እንትን እንለዋለን። እናንተ እንደዚህ ሳየው እንደዚህ ነው፣ ግን ሳቀላቅለው ማለት ነው እንትን የሆነ ይወጣዋል። ታውቃላችሁ? ምንም ያልነካው ውሃ ያልነካው ማለት ነው። እንዲህ ሳደርገው ጓጉሎ ማለት ነው። እንደዚህ በደንብ አድርገን ቁጭ እየላቀላቀል ስፔስ ብዙም ስለሌለኝ በቃ እንደዚህ አድርገን ከዛ እስኪ ቀላ ብቻ ፀጉሬን ገና ታጥቤ ቆይ መድረቅ አለበት የሚባለው ለምንድን ነው? ካልደረቀ አይዝም። እውነት ነው ሳክስ ነው? ንገሩኝ እስኪ እሱን ነገር እና ይሄ ይቀመጣል። ትናንት ማታ ነበረ ማድረግ የነበረብኝ፣ ግን ዛሬ ስራ ገባለሁ ብዬ ስላሰብኩኝ በቃ የሚቀጥለው ሳምንት እታጠባለሁ ብዬ ነበር ያሰብኩት። ሲጀመር ፀጉሬን ግን ገና 2 ሳምንት ሞልቶት ማለት ነው። አሁን ገና 1 ሳምንት ሆነ። ዛሬ ቀን ስላገኘው ልጠቀምባት ብዬ ነው። እረፍቴ ነገ ክላስ ነን ወይም ላልሄድም እችላለሁ፣ ላይኖርም ይችላል። ላልሄድ እችላለሁ ሳይሆን ላይኖር ይችላል ነገ ክላስ እና በቃ እንዲቻርጅ ያስቀምጣትና በኋላ ስቀባ ደግሞ አሳያችኋለሁ ስታጠብ። ከዛ ከለሩ ሂና ይላችሁ ጥቁር ፀጉር ከሆነ ያላችሁ ሂና ይዝም። ምን ያሁን የምቀባው ለጥቅሙና ጫፍ ጫፉ ላይ ቀለም ስለነበረው ቀለም የነበረበት ፓርት ይዛል። ከዛ ውጭ ግን ይሄ ጥቁር ነው ፀጉሬ በጣም እና አይዝም። አይገርማችሁ? የሌላ ሰው እኮ ይይዛል እኮ ሙሉ። ይሄ የሆነ ብቻ ጥቁር ያልሆነ ፀጉር ከሆነ ያላችሁ ይይዛል። ጥቁር ከሆነ ግን ፀጉራችሁ ምንም በፊት ነው እቀባዋለሁ፣ ታጠባለሁ፣ ይወጣል። ምንም ጥቁር ነው ፀጉሬ። ቀለም ያለበት ፓርት ላይ ብቻ እንትን ይላል። ሲቀጥል የሚታየው ፀሐይ ላይ ነው ከለሩ ሞር እና ቀለም እቀባለሁ ብዬ አስቤ ነበረ፣ አልተሳካም እንጂ አሁን ሂና ከተቀባሁኝ ቀለም ልቀባ የምችለው ልሰራ ስል ነው። ሰው የምሰራው መቼ ነው? የዛሬ አመት። ስለዚህ 1 አመት ሙሉ ፀጉራችንን እንከባከባለን፣ እናሳድገዋለን በደንብ ከዚህ በላይ። ከዛ ከአመት በኋላ አሁን የምገዛው ነገር አለ። እሱ አሪፍ ከሆነ ፀጉሬን በቃ መቼም ነው እንትን ማለት ነው። ሲጀመር እኔ አልሰራም ሌላ ጊዜም፣ ግን መቼ መሳት አላስነካውም። እና በተለይ ይሄ ደግሞ በጣም ፋ ያለ ነገር ስለሆነ በቃ ለመንከባከብ ፀጉሬ አሳያችኋለሁ። ቆይ ስገዛውና ስሰራበት አሳያችኋለሁ። አሪፍ ነው በጣም በቃ ፀጉር ለመንከባከብ ጸዴ ስታይል እና እሱን ከገዛሁት እና እንደጠበቁት ከሆነ በቃ ላይፍ ተቀየረ ነው ማለት ነው። ምንም ፀጉሬን እንትን ማለት እችላለሁ። ፀጉር ያሳድገው ፀጉርን 10 አለ መታጠብ ማለት አለማበጠር ነው። 10 ፀጉራችሁ ማይበጠር ከሆነ ያድጋል። 10 ማትነኩት ከሆነ እና በቃችሁ ይሄንን ልቀላቅ ቦታ የለኝም ባይ ስቀባ ምናምን አሳያችኋለሁ። እዚህ ጋር ፍሪዙ እንዴት እንደሚያምር ይሁት። ገና ሳልታጠበው እያልኳችሁ ነው። ገና ሳልታጠበው እንደዚህ የምሰራበት ቦታ አሪፍ ስለሆነ ነው። እሱን ለማመስገን ያክል ነው እና በጣም ነው የሚያምረው። ሳልታጠበው እዩት። ይሄንን ይመስላል። ስታጠበው ደግሞ በጣም ነው የሚጠቀለለው ማለት ነው። ሳላበጥረው በፊት ባሳያችሁ ጥሩ ነበር። አይ ቲንክ ሳላበጥረው እዚህ ላይ የቀረስኩ አይመስለኝም። እና ስታጠበው በጣም ነው የሚያምረው።
እንደውም ተተኩሶ ሰው ፀጉሩን ከተተኮሰ በኋላ ሲታጠብ በጣም ነው እንትን የሚለው በጣም ነው ቀጥ የሚለው። ይሄ ግን በጣም ነው ፍሪዝ የሚሆነው እና ለዚህ ነው እዛ ድረስ ሄጄ የምሰራው እያልኩኝ እየነገርኳችሁ ነው። ከምንም ምን ይቀላውት እያልኳችሁ ነው። በሪል እንደዚህ አይደለሁም እያልኩኝ ነበር። እንጃም እንደሆነ ብቻ የሆነ ነገር ተቀየረብኝ ከለሪና ለዛ ነው እንትን ቀይር ያለው። በነገራችን ላይ በፊት በእንትን አልነበረም የምታጠበው በዱሩ ሳሙና ድሩ በሩን አዘጊው እና መዝሙር ስላለው ቮይስ ኦቨር ላድርግላችሁ። በፊት በድሩ ነበር የምታጠበው ፀጉሬን እና አሁን ድሩ ስለሌለ በልብስ ሳሙና ነው እየታጠብኩ ያለሁት። እንግዲህ እስኪ ጉዳት ካለው እነግራችኋለሁ እያየሁኝ ማለት ነው እንጂ በልብስ ሳሙና ድሮ አሪፍ ነበር መሰለኝ። አይ ቲንክ ማለት እንደ ልብስ ሳሙና አይጎዳም። የልብስ ሳሙና ያው ብዙ ኬሚካል ይኖረዋል ልብስ ለማጥራት ስለሆነ፣ ድሮ ግን ሄርባል ነገር መሰለኝ ድሮ ሳሙና። ብትችሉ በእንደዚህ አይነት ሄርባል በሆነ ሳሙና ታጠቡ፣ ካልሆነ ግን በልብስ ታጠቡ። በልብስ ነው ሲጀመር እያጠቡ ነው ያሳደጉና እንዴ ፀጉራችንን። እዚህ ጋር ምን እያልኩ ነበረ? 2 ሰዓት ካስኩ ውስጥ 2 ሰዓት ነው ካስኩ ውስጥ የተቀመጥኩት። በነገራችን ላይ ፀጉሬ ቶሎ አይደርቅም፣ ብዛትም አለው ወፍራምም ነው፣ ቶሎ አይደርቅም። ብቻ ሁሌ እንደዛ ሆኜ ወጥቼ ራሱ አልደረቀም ነው የሚሉኝ። ቅባትና አለመድረቅ ነው የሚያስቸግረው የኔ ፀጉር እና 2 ሰዓት ነው ካስኩ ውስጥ ይታያችሁ። በስማም ለጤና ራሱ ጥሩ አይደለም ለጭንቅላታችን። እንደዚህ አይነት ስህተት እንዳሰራ እኔ ራሱ ድጋሚ ብያለሁ ሁለተኛ። እና በቃ አሁን ልታጠበው ነው አቮካዶ ግን ከፀጉሬ ላይ ወዴት ሄዶ ነው ወገኖቼ? የታጠበ እኮ ነው የሚመስለው እውነት። ስንት 1-2 ሰዓት ነው መሰለኝ ቆየሁት አቮካዶን። ከዛ እታጠበውና እዚህ ጋር ደግሞ ከፊት እንደዚህ ለመቁረጥ አስቤያለሁ። ታስታውስ ነው በነገራችን ላይ ቮይስ ኦቨር እያደረኩላችሁ ያለሁት እና ከፊት ያለው ለመቆረጥ አስቤያለሁ። እሱን መቼ ነው? ቀለም ስቀባ እና ልሰራው ስል ነው። ያ ደግሞ ማለት የዛሬ አመት ነው የምሰራው። እና ፀጉራችሁ ታጥባችሁ ተሰርታችሁት ወዲያው ነጭ የሚሆንባችሁ ሁሌ በታጠባችሁ ቁጥር ማበጠሪያችሁን አንድ ላይ እጠቡት። ይሄ ደግሞ ትላንትና ታጥቤው መሽቶ ነው ይሄናን የተቀባሁትና በቃ የግዴን የተቀባሁት። እንቅልፍ የመጥቶ ለመቅረጽ አልተመቸኝም። ቀን ያቀላቀልኩትን ያያችሁትን ማለት ነው። ከመሸ በኋላ ቀብቸው በማግስቱ ነው ይሄ ልታጠበው ስል ሂናውን እንደነገርኳችሁ ጫፉ ላይና ከስር ቆዳይን እንደውም ያን ያክል አልቀባሁትም፣ ተውኩት መሰለኝ ስለመሻ እና ጫፉን ነው። ጫፉ ላይ ቀለም ስላለው ጫፉ ነው የሚይዘው እና እሱ ላይ ብቻ ነው የተቀባሁት። ጥቁር ከሆነ ፀጉራችሁ አይዝም ሂና እና ልታጥቤው ተመልሻለሁ። እና ፍሪዙ እንዴት እንደሚያምር አሁን ራሱ እዩት። አበጥሬው ሳላበጥረው እንዴት እንደሚያምር ተጠቅልሎ እንደዛ ነው የሚጠቀልለኝ ፀጉር ካልተበጠረ እና እንዴት ያምር እንደነበረ ልነግራችሁ አልችልም። እንደዚህ ራሱ ባረጋ ያምራል ፍሪዙ ማለት ነው። ግን እንሰራዋለን እና ቅድም ያሳያችሁ አብረን የመረጥነው ስታይል ነው ምን ሰራ። እኔ ማለት ነው ያስጠላኝን በህይወቴ ያስጠላኝን ነገር ልንገራችሁ። ማበጠሪያ ሼር ማድረግ እንደሚያስጠላኝ ምንም ነገር ነው ያስጠላኝ። በቃ በፍጹም የማልፈልገው ነገር ነው። እኔ ሲጀምር ምንም ነገር ከሰው ጋር ሼር ማድረግ አልፈልግም። ሼር ከማድረግ ገዝቼ ብሰጥ ይቀለኛል። እውነት አልወድም ሼር ማድረግ የሚባለውን ነገር ነው ያለው። በተለይ ማበጠሪያ በጣም ነው የሚያስጠላኝ። በቃ እንደ ማበጠሪያ ሼር እንደማድረግ የሚያስጠላኝ ነገር የለም ነው ብላችሁ እና አሁን ይሄኛውን የተጠቀሙበት ስለመሰለኝ ነው ሴት ያረኩት። እንደዚህ መክፈል አይጠበቅብንም ለነገሩ።
አውች እና ሳካፍል ማየት ትፈልጋላችሁ? እና ይቅርባችሁ ንገሩኝ። እኔ እንትን ያላችሁኝን ነው ማረገው። እሺ እንዲች ታደርጓትና እቺን እዚች ጋር ያዝ። ከፀጉር መስራት የሚያስጠላው ነገር ማለት ነው መክፈል ነው። የሚያስጠላው ነገሮች ሲሆን ከባዱ ነገር ፀጉር መክፈል እና አንዳንዴ አሁን እንደዚህ ስከፍል መሀል የፊቱ አንዳንዴ ይበዛብኛል፣ አንዳንዴ ያንስብኛል። እሺ ጨርሰናል። ከኋላ ፍሪ ስለሆነ የምናደርገው ብዙም አንጨነቅም። ከኋላ ብንሰራው ኖሮ ያስጨንቅ ነበረ፣ ግን ፍሪዙ ስለሚሸፍነው ብዙ እዛ ላይ ጊዜያችንን አንፈጅም እና ይሄ ፀጉር ማሻሻ በነገራችን ላይ የእናቴ ነው፣ የኔ አይደለም። እየዘረፍኳት ነው። እሺ በቃ ከፍዬ ምናምን ልመለስ አይመስላችሁም? አንደኛ በስልኬ ቪዲዮ እያየው ነው የሚሆነው። እስኪ ቆይ ዋይፋይ ከሰራ በፒሲ ማየት ትችላለሁ። ካልሰራ ግን ዘግቼው፣ ከሰራ ኤቭሪ ስቴፕ ታያላችሁ እዚህ ላይ። ካልሰራ ግን ዘጋውና ወደ እንትን እንሄዳለን። አልሰራም ዋይፋይ። ስለዚህ በቃ ደህና ሁኑ። በቃ አሳያችኋለሁ። ለማንኛውም ከፈለጋችሁት ሌላ ጊዜ ላሳያችሁ ይችላል፣ አታስቡ። አንዳንዱን እንትን ማየት የምትፈልጉ ከሆነ ለአሁን ግን ሰርቼ ሳይሆን አካፍዬ ልመለስ። የተወሰነ ፓርት አሳያችኋለሁ። ከርል ሳረገው ነው ዋናው ማየት ያለባችሁ። ይሄኛው አካፍዬ ጨርሻለሁ። አሁን ይሄው ልጀምር ነው። እንደዚህ ከሰራው ግን በጣም ቆይቻለሁ። ሲጉባ ቁጥጥር ትዊስት ብቻ ነበርና እስኪ አረሳሁትም ወይ የሚለውን እናያለን ማለት ነው። በአማረ ሂና ባይዘው ያደርቃል። እሺ ታውቃላችሁ፣ እየተያዘብኝ ያለው ጫፉ በዛ ነው። እንትን ይለቅጣል አለቀቻ። ሂና ከተጠቀማችሁ በኋላ በደንብ ቅባት መቀባት ችግር እሺ ይህን በኋላ በተልባ እና እዚች ድረስ ከሰራን ይበቃል። እንዴት ነው አሁን አይታይም? እርግጥ ናዚ ይሄንን እቺን ፓርት ለሰባት ቦታ ነው የከፈልኳት።
በዚህ ኋላ ያለውን ደግሞ ለ9 መሰል ታዩታላችሁ በኋላ ከዛ ስትከፍሉ መጀመሪያ ከፋፍሉ። እሺ ክፍያውን ከተሳሳተ ለማስተካከል ምናምን እንዲመቻችሁ መጀመሪያ ከፋፍላችሁ ከዛ በአርጎ ጸጉራችሁ ሲደርቅ ይሰባበራል። ሲሰባበር ጸጉራችሁ ያድጋል፣ ግን ከስር ስለሚሰበር ማደጉ አይታወቃችሁም። ከስር ያለው ይወጣል። ለዛ ነው። ከዛ ምን ታደርጋላችሁ? ቅባት ቅቤት ጫፉን በተለይ ወይኔ ለካ ጫፉን ከርል አደርገዋለሁ። ቅባት መኖር የለበትም መሰለኝ። ያለ ቅባት ልሞክር ነው ዛሬ ያሰብኩት። ሄሎ ዮኒ ነኝ። ይዤልህ ለመጣ ነው። እንትን ሚስኮል ነው ማድረግልህ። እዛ በቃ እንደዚህ አድርጋችሁ መስራት ነው። ኦኬ እሺ ለሚትራይት የሆነ እንትን አለ በጣም ወደው አሰራር ልሞክረው እስኪ ከሆነልኝ ባያምርስ ችግሩ በራት ነው ካላማረ እኔ ብር ቢኖረኝ እንደምገዛ ታውቃላችሁ። ይሄ ያመስታወት እንዲህ የሚዘረጋጋው እንዲህ ስትከፍቱት 3 እዚህ ጋር ያለ ከዛ በኋላ መስታወት ታደርጋላችሁ። ሙሉ ስትሰሩ ነው እሱ እንጂ እንደዚህ ለሚሰራ እንኳን በጣም አስፈላጊ አይደለም። ከዚህች ድረስ ከሄድን በቂ ነው። ካላማረ መጨረሻው ቁጭ ብዬ ነው ማለቅሰው። በቃችን ላሳያችሁና በቃ ስጨርስ ልመለስ። ያኛውን ወይ ስጀምር ይሻል መስማ እኔ ስሰራ በነገራችን ላይ አላጠብቅም። በጣም ከላይ ነው የምሰራው እንትን እንዳይነቃቀል ማለት ነው። እና እኔ ፀጉራቸውን ስሰራቸው የምሰራቸው ሰዎች ይደሰታሉ ሳይሆን አይነቃቀልም ይላሉ። ፀጉር ላይ ስንሰራና አንቺ ስትሰሪ አንድ አይደለም ይላሉ። የሀገር ሰው ነው ፀጉር የምሰራው በነገራችን ላይ የቤት ሰዎች አልሰራም። በየትኛው ቤት የሚመጡ እሰራለሁ። ያቺን እንትን እያመጣኋት ነው መሰለኝ። የምወደው ስታይል አለ ያልኩት እያመጣኋት ነው መሰለኝ። በጣም ነው የምወደው። ብታዩ ስማ፣ በተለይ ህፃናት ሲሰሩ ነው በብዛት ማየው። እሱን እኔ ይመቸኛል ነው የምላችሁ። መጨረሻ ላይ ታዩታላችሁ ምን አይነት እንትን እንደሆነ። ፀጉራችሁን ተሰራችሁ ማለት ህይወት ቀለለ። ብዙ ነገር የምር ህይወት ቀለለ ነው። ስማ
ለሴት ፀጉር መሰራት ግልግል 1-2 ሰዓት ከጠዋቷ ላይ ታተርፋለች። እቺ መጨረሻ ናት። መጨረሻ እያልኳችሁ ዳረስኩ። ልጨርሰው እኮ ነው። አሁን ለራሴ የጀመርኩት ቻሌንጅ ከፊት ያሉትን ፀጉሮችን የተሰባበሩትን ማሳደግ፣ እሱን የጀመርኩት ታይታላችሁ። እስኪለውጥ እዛ አሪፍ ከሆነ ነግራችኋለሁ። ተጀምሮታላችሁ እናንተም። ዮኒ ስንት ሰዓት ነው አንተ? 7 ሰዓት። 7 ሰዓት ነው። እስከ 11 ሰዓት ጨርሳ ይመስላችሁ? መድረሷን ጨርሳ ከኋላ ያለው እኮ ፍሪዝ ነው። እስከዛ ሰዓት እንኳን አልቆይም። እንቀበለው ቃልኝ የሆነ ስራ ሊጀምር ነው። ይገርማችኋል። እኔ እንደሆነ ማልገባበት ነገር የለም እና መቀበለው ቃልኝ። ከዛ በፊት ግን ስኪን ኬር አድርጌ ከቻልኩ ስኪን ኬር ኦፍ ኮርስ ማድረግ አለብኝ። ግዴታውን ስኪን ኬር አድርጌ ሻወር ወስጄ መጨረስ። እዚህ ጋር ሳትኩኝ መሰለኝ ይሄ ያልኩትን አሰራር ቁጭ ብሏል። ብር እየላክ ይሁንና ከሷ ስልክ ማለት ነው። ምስኪን ጤት ላሳያችሁ። አንድ ይቀረኛል። ሁሌ ፀጉሬን ስሰራ ማድረገው ነገር መብላት ይኖርብናል። አረፍት ወስደን ከዛ በአዲስ ሞራል ትመለሳላችሁ። ዋ ሂጂ ዘኒ ጋር ሂጂ። እንብላ። በልታለች። ልብላ። ይህንን ሁሉ አካፍዬ ይህን መደዳ ጨርሼ ልክ አይደለም ብላችሁስ መጨረሻ ላይ ስደርስ ነው ያወቅኩት እንደተሳሳትና እንትን ልበል ላስተካክል እንደገና ማለት ነው። የኢኮኖሚ አስጠል እንዲህ ከለፋ አይቀርማ ብዬ እንደገና ፈትቼ እንደገና አስተካክዬ የከፈልኩት እንዳይበላሽ። እንደዚህ ራሱ መስራት ለምትፈልጉ ማለት ነው 1 2 3 4 5 7 8 9 ነው። የኛው ፓርት የኛው ደግሞ 7 ነው ምናምን 8 6 7 ይሄኛው 7 እዚህ ግን ያላማሪ ነገር አለ ግን እና ረጅም ሰዓት ነው የፈጀብኝ። እንደዚህ ቢበላሽባችሁ ራሱ ጀምራችሁ ከምታውቁት ሲሰሩ መጀመሪያ ከፋፍሉት፣ ሁሉንም ከፋፍሉትና እኔ ቅድም እንዳደረኩት ከዛ የተበላሸም ካለ የተጣመመ ለማስተካከል ይመቻል እንደዛ ሲሆን። እና ፀጉራችሁን ስትሰሩ ሁሌ ምን መኖር አለበት? ወይ ፖድካስት ወይ ፊልም የሆነ ነገር ማየት ይኖርባችኋል። እና በቃ ብዙ አላሳያኋችሁ። ማየት የምትፈልጉ ከሆነ ዲቴል ሌላ ቀን ሰራላችኋለሁ፣ ጠይቁኝ። ተልባውን እያረኩኝ በቃ መጠቅለል ነው። ቅባትም የለም ምንም፣ በተልባ ብቻ። እኔ እያረፍኩኝ እየበላሁ ምናምን ስለሆነ የምሰራው ማታን የጨረስኩት መሽቶ፣ ቀን 7 ሰዓት ነው 6 ሰዓት ጀምሬ ማለት ነው። ሲጨልም ነው 2 ሰዓት ምናምን። አሁንም እርጥብ ነው ሻሉ። አንገትሽ ላይ አድርጊ ፎጣ ምን ምንም
እንትን በይላት ምን እንትኑ ስጋውን ስቀቅል መረቁን እንትኑ ላይ አድርጊያለሁ። ሞቅ አድርጊ በእንጀራ ፍርፍር ሲባል ቆይ ሲምባ ታይባቸው ቆይ ኮሜንት ማድረግ እንዳረሱ ላይክ አርጉ። እዚህ ድረስ ቪዲዮን ካያችሁ ላይክ ማድረግ አለባችሁ። እናንተ ነው የምቀባው ስታዩ እንዳይደብ። ገና አሁን ከእንቅልፌ ብድግ አልኩኝ መቅረጽ ጀመርኩ። አሁን ስንት ሰዓት ከእንቅልፌ ተነሳ? 4 ተኩል ድረስ ተኝቻለሁ። ምሮኝ ነው ሰው ተሰልፌ ስተኛውልኝ አይኔ ያምጣል እና ጸጉሬ እንዴት ይመስላችሁ? ወይኔ ጋድ ፕሊዝ! እንዴት አያችሁት? እንዴት አድርጌ ላሳያችሁ ቻልፍታለሁ። በማግስቱ ነው ይሄን ማለት ነው። ያው አልተፈታም እንደምታውቁት ገና እያችሁት አልደረቀም ገና። ትናንት በከሰል ስንት ሰዓት? 1 ሰዓት ይሆናል ያደረኩት ማለት ነው። እንዳይበላሽ እዚህ ጋር ደግሞ በጣም እንትን አለ መጣና እንሰርበት ይሄንን ነገር ከኋላ ያለውን ደግሞ እንትን ያደርገዋል። አሁን ፀሐይ ላይ ቁጭ ብዬ ማድረግ ይኖርብኛል። አልደረቀም፣ እርጥብ ነው። ሳይደርቅ ደግሞ ከተፈታ አያምርም። እንዴት ነው ካርሎ ጣቱ ብቻ ነው የያዘው፣ ሙሉ አልሆነም። እንዴት አያችሁት? የሚያምር ይመስላችኋል ደርቆ ሲፈታ? ያረጠብኩት ለምንድን ነው? በጠዋት አልተነሳውም። ምናልባት አሁን ሀሳቤን ቀይሬ ላጥብስ። አያችሁት አይኔ እንዴት እንደሚያብጥ ማለት ነው። ምን ይሻል ግን ስልክ እያበዛው ስለሆነ ምነው አመሻለሁ፣ ስልክ አበዛለሁ፣ ጠዋት ቶሎ አልተነሳሁም ምናምን ቤቢዬር አውጥቼ እሰራለሁ ብዬ ነበር፣ ረሳሁት። በደንብ ማውጣት ነበር። እንግዲህ ጀመራችሁ ነጋ ነቅ ይሄ መች ከፈትቸው ነው። በቃ አልደረቀም ነበረ። እስኪደርቅ ጠብቄ ፈትቸው ነው። በማግስቱ ነው አይ ቲንክ የፈታሁት። በቃ ዛሬ ማለት ነው። ዛሬ ነው የፈታሁትና እንደምታዩት ነው። ከሌላ ቪዲዮ እየወሰድኩ ነው ማሳያችሁ። ይሄንን አሁን የስራ ቪዲዮ ነው። ምን እንደሚመስል በደንብ ማየት ከፈለጋችሁ ከዚህ በኋላ መለቃቸው ቪዲዮዎችን እዩዋቸው። እዛ ላይ ፀጉሬ እንደዛ ሆኖ ስላለ ለማየት ይመቻችኋል። ከስራ ቪዲዮ ወስጄ ነው እነዚህን ቆረጥ አድርጌ ያስገባሁት እንድታዩት ማለት ነው። እና ሰብስክራይብ አድርጉ። እዚህ ድረስ ስላያችሁ አመሰግናለሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ። ቴንኪው ስለምታረጉ በጣም ነው ማመሰግነው። ሌላ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ በተለይ ስለ ፀጉር ጠይቁኝ፣ በደንብ ሰራላችኋለሁ። ትመቹኛላችሁ። በጣም ነው ወዳችሁ። ሌሎችን ቪዲዮችን እየገባችሁ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወሏን ምልክት መጫን እንዳትረሱ። እንደዚህ አይነት የፀጉር ስታይል የምትፈልጉ ከሆነ ሌላ እሰራላችኋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ኦቨር